የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ማን ይበላዋል? ከ1 እስከ 5 እንደተለመደው እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን ይዞ ወጥቷል። ክለባችን አርሰናል ስንተኛ ደረጃ ላይ ተቀምጧል? ስለ ብሩኖ ጉማሬሽ አስደሳች ሊባል የሚችል መረጃ አሁን ዛሬ ማለዳ ላይ ተሰምቷል። ምክንያቱም አርሰናል በዚህ ክረምት ሊጨርስ የሚችለው ትልቁ ዝውውር የብሩኖ ጉማሬሽ እንደሚሆን ነው የሚጠበቀው። ስለ ብሩኖ ጉማሬሽ የተሰማው ጥሩ የሚባለው መረጃ ስለ ክለባችን ምንድነው ሚለውንና ስለ ያን ዲዮሜንዴ የአርቢ ሌቪዥንጎ የክንፍ አጥቂ የተሰማውን ወሳኝ መረጃ እንደዚሁም የዊሊያም ሳሊባ ተተኪ ሆኖ ይመጣል እየተባለ ስለሚገኘው ስለ ኢዝሪ ኮንሳ የተሰሙትን የዕለቱን ወሳኝ የዝውውር መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮን ላይክ አድርጎ መጀመር ብቻ ነው። በቀጥታም ወደ መረጃዎቹ ነው የምወስዳችሁ። በነገራችን ላይ እጅግ በጣም ወሳኝ የሆነም ነገር ይዤላችሁ መጥቻለሁ። የፈለጋችሁትን ሐሳብ ለአርሰናል ደጋፊዎች እንዲተላለፍልኝ እፈልጋለሁ የምትሉትን የምታስተላልፉ በትን መንገድ እንግዲህ አመቻችተናል። ከናንተ የሚጠበቀው የዚህ ቻናል ሜምበርሺፕ መሆን ብቻ ነው። ሊንኩን ኮሜንት ላይ አስቀምጬላችኋለሁ። ስለዚህ ሜምበር በመሆን ባጅ ታገኛላችሁ። የራሳችሁን ባጅ ሜምበር የሆናችሁበትን አባል የሆናችሁበትን ማለት ነው። ከዛም በኋላ ለአርሰናል ደጋፊዎች ይህንን መልእክት ማስተላለፍ ፈልጋለሁ ብላችሁ የፈለጋችሁትን ኮሜንት አደርጋላችሁ። ሜምበር ከሆናችሁ በኋላ አባል የሆናችሁ ሰዎች የምትጽፉትን ለአርሰናል ደጋፊዎች እንዲተላለፍላችሁ የፈለጋችሁትን ሐሳብ እኔም በቪዲዮቼ ሁሌም መጀመሪያ ላይ ስማችሁን እያነሳው ያላችሁበትን ቦታ እያነሳው ለአርሰናል ደጋፊዎች ይህንን መልእክት ማስተላለፍ ፈልጓል የሚለውን አደርስላችኋለሁ ማለት ነው። ስለዚህ ከኔ ጋር አብራችሁ ሐሳባችሁን ማጋራት ትችላላችሁ። ይሄ ነገር እንግዲህ ኢትዮጵያ ውስጥ ላላችሁ አይሰራላችሁም፣ በውጭ ላላችሁ ነው ሜምበርሺፕ መሆን የሚሰራላችሁ። ኮሜንት ላይ የመጀመሪያው ላይ አስቀምጬላችኋለሁ ፒን አድርጌ ሊንኩ ላይ በመግባት ሜምበርሺፕ መሆን አትርሱ። አሁን እንግዲህ ገና 50 ሜምበር ላይ ነው የምንገኘው። 100 ሜምበርሺፕ ላይ የመድረስ እቅድ ነው ያለኝ በሚቀጥለው አንድ ወር። ስለዚህ ሜምበር በመሆን ይህንን ቻናል አብረን እናሳድገው። በተለይ በውጭ የምትገኙ ሰዎች ይህንን ቻናል አብረን በማሳደግ የአርሰናልን ኮሚኒቲ ከፍ ማድረግ እንችላለን። እናንተም የምትፈልጉትን ሐሳብ ማሰራጨት ማስተላለፍ ትችላላችሁ ማለት ነው። ይህንን ስለምታደርጉም ከልብ ነው ማመሰግናችሁ፣ ሁሌም ከጎኔ ስለምትሆኑ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ ልሰዳችሁ። እንግዲህ ወደ ብሩኖ ጉማሬሽ እና ወደ ያን ዲዮሜንዴ ጉዳይ ከማለፌ በፊት ኦፕታ ሱፐር ኮምፒውተር የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ሊበሉ የሚችሉ ቡድኖችን ከ1 እስከ 5 አስቀምጧል። አዎ እየጠበቃችሁት እንዳለው ክለባችን አርሰናል የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ይበላዋል ሲል 37% ሰጥቶታል ማለት ነው። ክለባችን አርሰናል በ37% የ2026/27 የቀጣይ ዓመት የፕሪሚየር ሊግ ዋንጫን ባክ ቱ ባክ ድጋሚ ይበላዋል ሲል ግምቱን አስቀምጧል። በሁለተኛ ደረጃ ላይ ያስቀመጠው ደግሞ በአዲሱ አሰልጣኝ ኤንዞ ማሬስካ ስር የሚሰለጥነው ማንቸስተር ሲቲ ነው። ማንቸስተር ሲቲ በኤንዞ ማሬስካ ስር ጥሩ የሚባሉ ማጠናከሪያዎችን አድርገዋል። እንደ ኤሊየት ኤንደርሰን ያሉ ጥሩ ፊርማዎችን ቢያደርግም እንደ ሮድሪ ያሉ ተጫዋቾችን ደግሞ ሊያጣ ይችላል። ሮድሪ በተለይ ወደ ሪያል ማድሪድ ሊያቀና የሚችልበት እድል ሰፍቷል። ስለዚህ በሁለተኛ ደረጃ ለማንኛውም ኦፕታ ሲቲ በ30% ከአርሰናል በመቀጠል የፕሪሚየር ሊጉን ዋንጫ የመብላት እድል አለው ሲል ግምቱን ሰጥቷል ማለት ነው። በሶስተኛ ደረጃ የተቀመጠው ሊቨርፑል ነው። በቦርንማውዙ አዲስ አሰልጣኝ አንዶኒ ኢራኦላ የሚሰለጥኑት ሊቨርፑሎች 12% የመብላት እድል ተሰጥቷቸዋል። ማንቸስተር ዩናይትድም በ12% እኩል ሆኖ አራተኛ ደረጃ የተሰጠው ሲሆን የምዕራብ ለንደኑ ቼልሲ በዣቪ አሎንሶ ስር የሚሰለጥነው 10% ብቻ ተሰጥቶት በአምስተኛ ደረጃ የፕሪሚየር ሊጉን ዋንጫ ይበላዋል ሲል ሱፐር ኮምፒውተሩ ግምቱን አስቀምጧል ማለት ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ቶፕ የሚባሉትን እንደዚህ በእንግሊዝ ፕሪሚየር ሊግ ሁሉም አሁን የሚገኙ አሰልጣኞች አንድም ጊዜ የፕሪሚየር ሊግ ዋንጫን አሸንፈው አያውቁም። ሁሉም አሰልጣኞች አሸንፎ የሚያውቀው ብቸኛው አሰልጣኝ የክለባችን አሰልጣኝ ነው አሰልጣኝ ሚኬል አርቴታ ነው ማለት ነው። እንግዲህ ከሚኬል አርቴታ ውጪ ፕሪሚየር ሊጉን የማሸነፍ ልምድ ያለው አሰልጣኝ በፕሪሚየር ሊጉ በአሁኑ ሰዓት የለም። ይህንን ተከትሎ በርካቶች አርቴታና የአርሰናል ስብስብ አምና ሻምፒዮን የመሆን ልምዱን ተጠቅሞ ዘንድሮም የፕሪሚየር ሊጉን ዋንጫ ይደግመዋል እያሉ ይገኛሉ ማለት ነው። እንግዲህ ይህንን ጉዳይ ካነሳን ወደ ዝውውር መረጃዎች እንለፍ። በተለይ ብሩኖ ጉማሬሽ የሚጠበቀው ዝውውር ነው። ስለ ብሩኖ ጉማሬሽ ዛሬ የተሰሙ አዳዲስ ነገሮችን እነግራችኋለሁ። ግን እንደ አርሰናል ደጋፊ ይሄ የክረምት የዝውውር መስኮት በጣም አሰልቺና አናዳጅ እንደሆነ እርግጠኛ ነኝ። በተለይ ካለፈው ዓመት ጋር ሲነጻጸር ባለፈው ዓመት እዚህ ላችኋል በጣም በርካታ ተጫዋቾችን ምናልባትም በሳምንት አንድ ሂርዊጎችን የምንሰማበት
ጊዜ ጭምር ነበረ። ነገር ግን እንዳምናው አርሰናል አሁን ያን ያህል ብዛት ያለው ተጫዋች የሚያስፈልግበት ጊዜ አይደለም። አሁን የሚያስፈልገው አርሰናል ጥራት ያላቸው 2 ወይ 3 ተጫዋቾች ብቻ ነው የሚያስፈልጉት። ምክንያቱም ቡድኑ በተሟላ መልኩ እጅግ በጣም ምርጡ ስብስብ ነው በፕሪሚየር ሊጉ። ስለዚህ ለምን በጣም ብዙ ተጫዋቾችን አላስፈረምም ብለን መበሳጨት የለብንም። ብዙዎቻችሁን ኮመንት ላይ ስለማነብ ነው በጣም ለምንድን ነው ይሄ ሁሉ በጣም 5-6 ተጫዋቾችን ያላስፈረም ነው ማለት ተገቢ ነው ብዬ አላስብም። አርሰናል የሚያስፈልገው የተወሰኑ 3-4 ምርጥ ተጫዋቾች ናቸው። ስለዚህ በዚህ ክረምት ቀዝቀዝ ያልንበት ዋናው ያ ምክንያት ነው። ነገር ግን የብሩኖ ጉማሬሽ ዝውውር ግዴታ መሳካት ያለበት ዝውውር ነው። ምክንያቱም አርሰናል በጣም ተጫዋች ከሚያስፈልግበት ቦታ አንዱ እሱ ስለሆነ ማለት ነው። ታዲያ ብሩኖ ጉማሬሽን ቸልሲ ከአርሰናል ሊቀመው ይችላል የሚል መረጃዎች እየወጡ ነበረ ከትላንትና በፊት ባሉ ቀናቶች ማለት ነው። ቼልሲ ልክ እንደ ሞርጋን ሮጀርስ ለብሩኖ ጉማሬሽ ብዙ ገንዘብ አቅርቦ ሊያመጣው ነው በሚል ብዙ ጉዳዮች ሲቀርቡ ነበር። ነገር ግን በጣም በሚያስደስት ሁኔታ የምዕራብ ለንደኑ ቸልሲ በዚህ በብሩኖ ጉማሬሽ ዝውውር ላይ ቸልሲ ብቻ ሳይሆን ሌሎች ቡድኖችም ብሩኖ ጉማሬሽን በማስፈረም ዝውውር ላይ የሉበትም ሲል እንግዲህ ፋብሪዚዮ ሮማኖ ቤን ጃኮብስን ጨምሮ ታማኝ የሚባሉ የመረጃ ምንጮች አረጋግጠዋል ማለት ነው። ይሄ ለአርሰናል ምን ይሰጠዋል? ብቻውን የመወዳደር እድል ይሰጠዋል። ኒውካስትሎች ብዙ ክለብ ወደ ዝውውሩ እንዲገባና የጉማሬሽ ዋጋ ውድ እንዲሆን ፈልገው ነበር። ነገር ግን በብሩኖ ጉማሬሽ ዝውውር ላይ እስካሁን ድረስ ቸልሲም ሆነ ሌላ ቡድን ምንም አይነት እንቅስቃሴ እያደረገ እንዳልሆነ ተረጋግጧል ማለት ነው። አርሰናል እንግዲህ በተለይ አሰልጣኝ ሚኬል አርቴታ ነው ይህንን ዝውውር እየመራ የሚገኘው። አርቴታ ራሱ ነው ብሩኖ ጉማሬሽ ጋር ደውሎ በግል ጥቅም ጉዳይ ያስማማው። ምክንያቱም አርቴታ ጉማሬሽ በጣም አስፈላጊ ተጫዋች እንደሆነ ያውቃል። መሀል ሜዳውን ትልቅ ጥንካሬ እንደሚሰጠው ይታወቃል። ምክንያቱም ተከላካያችን ብታዩ ከዊሊያም ሳሊባ ውጪ ያን ያህል የሚያሰግ የተከላካይ ክፍል አይደለም። እነ ካላፊዮሪ፣ ኢንካፔ፣ ማጋሌሽ፣ ቲምበር ያሉበት በጣም ምርጥ ተከላካይ ስፍራ ነው። ፊት ለፊት ላይ ብትሄዱ የግራ ክንፋችንን ካስተካከልን ቡካዮ ሳካ፣ ዮኮሬሽን አሁን ደግሞ የመጣውን ክሪስቶስ ዞሊስን ጨምሮ ጥሩ የሚባሉ ተጫዋቾች ፊት ለፊት ላይ አሉን። ግራ ክንፉ ላይ ብቻ ተጫዋች መጨመር ነው የሚጠበቅብን። ስለዚህ በዋነኝነት የዴክላን ራይስ መሀል ሜዳው በጣም ምርጥ እንደሆነ ይታወቃል። ነገር ግን እነሱን የሚያሳረፍ የሚተካ ተቀይሮ የገባ ጨዋታዎችን መቀየር የሚችል በጣም አስፈላጊ ባልሆኑ ጨዋታዎች ደግሞ ቋሚ ሆኖ መጫወት የሚችል እንደ ብቃቱ ደግሞ እነ ዙሜንዲን ማሳረፍ የሚችል ተጫዋች ያስፈልጋል። ስለዚህ አርቴታ ለዚህ ነው የብሩኖ ጉማሬሽ ዝውውር ግዴታ መሆን አለበት እያሉ የሚገኙት። እንደሚወጡ መረጃዎችም ከሆነ በአሁኑ ሰዓት ብቻውን ነው አርሰናል እየተወዳደረ የሚገኘው። ተጫዋቹም ኒውካስትልን መልቀቅ ይፈልጋል፣ ወደ አርሰናል መሄድ ይፈልጋል። ምክንያቱም ኒውካስትል በቀጣይ ዓመት ምንም አይነት የአውሮፓ ጨዋታዎችን አያደርግም። አርሰናል በሻምፒዮንስ ሊጉ ላይ ያለ። ስለዚህ ጉማሬሽ ወደ ክለባችን አርሰናል የመምጣት እድሉ ሰፊ ነው። ነገር ግን አርሰናል በጣም እየተንጓተተ ነው። ለዚህ ነው ኒውካስትሎች በአርሰናል ምክንያት የተናደዱትና የተበሳጩበት ዋነኛ ምክንያት አርሰናል በፍጥነት ጠየቃቸው ስላልሆነ ወሬዎች አሉ። ከተጫዋቹ ጋር ይነጋገራል፣ ክለቦቹን ግን ቀጥታ አያነጋግርም። ይሄ ታዲያ በርካታ ክለቦችን የሚያበሳጭ ጉዳይ ነው። ኒውካስትልን በዚህ በከፍተኛ ብስጭት ውስጥ እንደሚገኝ ተሰምቷል ማለት ነው። ስለ ያን ዲዮሜንዴ ጉዳይ ስናወራ ያን ዲዮሜንዴን አርሰናል እንዴት ነው የሚያመጣው? 100 ሚሊዮን ፓውንድ በላይ እኮ ነው የሚል ብዙዎቻችሁ ኮመንት ላይ ስትጽፉልኝ ነበረ። አርሰናል ለያን ዲዮሜንዴ ጥያቄ አቅርቦ ነበር። ለአርቢ ሌቪዥንግም ለተጫዋቹም ጥያቄ አቅርቧል። ይሄ በፋብሪዚዮ ሮማኖም በቤን ጃኮብስም በዴቪድ ኦርንስቲንም በሁሉም ታማኝ የመረጃ ምንጮች የተረጋገጠ ዜና ነው። ምክንያቱም አርሰናል የክንፍ ተጫዋች ስለሚያስፈልገው። ነገር ግን ያን ዲዮሜንዴ ምንድነው ከፒኤስጂ ጋር ተስማምቶ ነበር። ትናንትና ጀምሮ የሚወጡ መረጃዎች ደግሞ ሪያል ማድሪድ ያን ዲዮሜንዴን ለማስፈረም ከጫፍ እንደደረሰ ነው። እንደምታውቁት ሪያል ማድሪድ ጠይቆት እምቢ የሚል ተጫዋች በጣም ጥቂት ነው። የኛ ተጫዋች ሳሊባ ሪያል ማድሪድን እምቢ ያለ ጀግና ተጫዋች እንዳለን እናውቃለን። የሲቲውን ተጫዋች ሮድሪን ማንሳት ይቻላል። ሮድሪ በአሁኑ ሰዓት ሲቲን ለመልቀቅ ማድሪዶች እንዲያስፈርሙት ማድሪድ ጭምር የሚከራየውን ቤት እየፈለገ እንደሚገኝ ነው እየተሰማ የሚገኘው። ተጫዋቹ ቀዶ ጥገና አድርጎ ረጅም ጊዜ የሚቆይ ከሆነ በዚህ ሳምንት ቀዶ ጥገና ያደርጋል ተብሎ ይጠበቃል። በጀርባ ህመም ምክንያት ቀዶ ጥገና አድርጎ ረጅም ጊዜ ወደ ከሜዳ የሚርቅ ከሆነ ማድሪዶች አያስፈርሙትም። ነገር ግን ቀዶ ጥገናው ለአጭር ጊዜ ብቻ የሚያቆየው ከሆነ ማድሪዶች እሱን ማስፈረም ይፈልጋሉ። እሱም ሲቲን በመተው ወደ ማድሪድ ለመሄድ ልቡ ሻፍቷል። ያን ዲዮሜንዴም ከፒኤስጂ ጋር ተስማምቶ የነበረ ቢሆንም ሪያል ማድሪድ እዚህ ዝውውር ውስጥ በመግባቱ ያን ዲዮሜንዴ ፒኤስጂን በመተው ወደ ሪያል ማድሪድ ለመሄድ እያሰበ እንደሚገኝ ተሰምቷል። አርቢ ሌፕዚንጎች ለያን ዲዮሜንዴ 150 ሚሊዮን ዩሮ እንፈልጋለን እያሉ ነው የሚገኙት። 150 ሚሊዮን ዩሮ ግን እጅግ በጣም ውድ ነው። ሪያል ማድሪድ በ110 በ120 ሚሊዮን ዩሮ አመጣዋለሁ ብሎ እያሰበ ይገኛል። ስለዚህ ፒኤስጂን በመተው ወደ
ሪያል ማድሪድ ሊሄድ ይችላል። አርሰናልን እና ማንቸስተር ሲቲም ጠይቆ ነበር ስለ ያን ዲዮሜንዴ ማድሪድ እና ፒኤስጂን መርጫለሁ ሲል በግልጽ አሳውቋል ማለት ነው። ስለዚህ ክለባችን አርሰናል ምናልባትም በዚህ ክረምት ሊያስፈርም የሚችለው ካሁን በኋላ ማለት ነው ብሩኖ ጉማሬሽን እና የሳሊባ ተተኪ የሆነውን ኤዝሪ ኮንሳን ነው ብዬ ነው የማስበው። ኤዝሪ ኮንሳ ከአስቶን ቪላ ጋር ውይይቶች ቀጥለዋል። አርሰናል ጆን ስቶንስ በፊት ስለሱ ጉዳይ መጨረስ ይፈልጋል። የሚቻል ከሆነ ኳንሳን ማምጣት ይፈልጋል። የማይቻል ከሆነ ነው ወደ ጆን ስቶንስ ፊቱን የሚያዞረው ማለት ነው። ስለ ጁሊያን አልቫሬዝ እንደተባለው በጣም ውስብስብ ዝውውር ነው። የመሳካቱ እድል በጣም ጠባብ ነው። ስለዚህ ክለባችን አርሰናል በቀጣይ ዓመት ምናልባትም በግራ ክንፍ በክሪስቶስ ዞሊስ እና በማርቲኔሊ ልንቀጥል የምንችልበት እድል ሰፊ ነው ማለት ነው። ዛሬ ያሉት የዝውውር መረጃዎች እነዚህን ይመስላሉ። ስለ ብሩኖ ጉማሬሽ እንደዚሁም ደግሞ ስለ ያን ዲዮሜንዴ ስለ ኤዝሪ ኮንሳ ጉዳዮችን ጥርት አድርጌላችኋለሁ ብዬ አስባለሁ። በተለይ ስለ ያን ዲዮሜንዴ በጣም ተደጋጋሚ ጥያቄ ሲቀርብልኝ ስለነበረ ያሉት መረጃዎች እነዚህ ናቸው። አርሰናል በጣም ጠይቋል፣ ለአርቢ ሌይፕዚግም ጠይቋል። ነገር ግን ተጫዋቹ እምቢ ብሏል ማለት ነው። ወደ ፒኤስጂ ወይም ደግሞ ወደ ሪያል ማድሪድ እያለ ነው የሚገኘው። ስለዚህ ያለው መረጃ ይህንን ይመስላል። ብሩኖ ጉማሬሽ ይመስለኛል ካሁን በኋላ የምንሰማው ትልቁ የሂርዊጎ መረጃ፣ ሌላ አዲስ ነገር ካልተከሰተ በቀር። እንግዲህ ውድ የአርሰናል ደጋፊዎች ቤተሰቦቼ በየቀኑ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ አመሰግናለሁ። አርሰናል እንደተባለው እንደተገመተው በቀጣይ ዓመት ፕሪሚየር ሊጉን ዋንጫ ይበላል ብዬ አስባለሁ። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ ከነ ምክንያታችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ መቀላቀል፣ ቤተሰብ መሆን አትርሱ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።